ሰላም ውድ የተከበራችሁ የቻናላችን ተከታታዮች፣ በድጋሚ ለሌላ የፊልም ግብዣ ተገናኘን። የዛሬው የፊልም ግብዣችን የሚሆነው በ2021 የተለቀቀውን ኮሜዲ ይዘት ያለውን ቫኬሽን ፍሬንድስ ነው። ታሪካችንን ከመጀመራችን በፊት ፍቃደኛ ከሆኑ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር ያድርጉ። ታሪካችን ሲጀምር ማርከስ እና ኤሚሊ የሚባሉ ጥንዶች ለጉብኝት ወደ ሜክሲኮ ሲጓዙ እንመለከታለን። ሜክሲኮም ደርሰው ለማረፊያ ቦታ ወደ አስያዙት ሆቴል እየተጓዙ እያለ ማርከስ ሞሬው ለሚባለው የሆቴሉ ሪሴፕሽን ሚስቱ ሳሰማው ደውሎ ሁሉም ነገር በታቀደው መሰረት መዘጋጀቱን ጠይቆ ያረጋግጣል። ማርከስም ኤሚሊ ሳታው ቀለበት ሊያስርላትና ሰርፕራይዝ ሊያረጋት። ወደ ሆቴሉም ሲደርሱ ልዩ አቀባበል ተደርጎላቸው ወደ ተያዘላቸውና ወደ ተዘጋጀው ክፍል ሄደው በሩ ሲከፈት ከክፍሉ በላይ ያለው ክፍል ጃኩዚ ፈንድቶ ክፍላቸው በውሃ ተጥለቅልቋል። ማርከስም ሞሬውን ሌላ ክፍል እንዲያዘጋጅላቸው ቢጠይቀው ሞሬው ሁሉም ክፍሎች በጠቅላላ መያዙን ነግሮት በሆቴሉ አቅራቢያ ወደሚገኘው ባለ አንድ ኮከብ ሆቴል ሄደው እድላቸውን እንዲሞክሩ ይነግሯል። ማርከስም የአቅሙን ያህል ሞክሮ ስላልተሳካለት እዚያው ቀለበቱን ሊያስርላት ወስኖ ተንበርክኮ ታገብኛለች ወይ ብሎ ይጠይቃታል። ኤሚሊን በጣም ተደስታ እሺ ትለዋለች። በዚህ ጊዜ ይህንን ሁነት ከጀርባ ሆነው ሲመለከቱ የነበሩ ሮን እና ካይላ የተባሉ ወጣ ያሉ ጥንዶች ከልክ በላይ ደስተኛ ሆነው ሆቴሉን ቀውጥ ያደርጉታል። ከዚያም እነርሱ በዚያ ያዙት ክፍል ፕሬዚደንሻል ስለሆነ አብረዋቸው የተወሰኑ ቀናት እንዲያሳልፉ ጥያቄ ያቀርቡላቸዋል። ማርከስም ጥቂት ካንገራገረ በኋላ በሐሳባቸው ይስማማል። ወደ ክፍላቸውም ሄደው እርስ በርስ የተጫወቱ እያለ ሮን መጠጥ ያቀርብላቸዋል። መጠጡንም እየጠጡ ማርከስ ለምን የብርጭቆ ዳርዳር ላይ ጨው እንዳደረገበት ሲጠይቀው ሮን ኮኬን እንደሆነ ነግሮ ያስደነግጠዋል። በዚህም ማርከስ በጣም ሲበሳጭ ሮን እና ካይላ ያሾፉበታል። ቀጥሎም ሁለቱም ጥንዶች ተያይዘው ወደ ባህሩ ዳርቻ በመሄድ በመርከብ ባህሩን ለመጎብኘት ሲሉ መርከቡ ከልክ በላይ በሰዎች ስለተጨናነቀ የግል ጀልባ ተከራይተው በሮን ዘዋሪነት ባህሩን እየተዘዋወሩ መጎብኘት ይጀምራሉ። ሮንም ለማርከስ የጀልባውን መሪ እንዲዘውር አሳልፈው ይሰጠዋል። ማርከስም ጥቂት ጀልባዋን ከነዳት በኋላ ትልቅ አለት ከፊት ለፊቱ መጥቶበት ጀልባዋን ከአለቱ ጋር አጋጭቷት ከበድ ያለ አደጋ ይደርስባቸዋል። የነፍስ አድን ሰራተኞቹም ጊዜ ሳያጠፉ ይደርሱላቸውና በሄሊኮፕተር ያስወጧቸው። ማርከስም ስላደረሰው አደጋ በጣም ተሰምቶት ይቅርታ ይጠይቃቸዋል። ሮን እና ካይላ ግን እንኳን ሊደነግጡ ጭራሽ የማይረሳ ገጠመኝ ነበር ብለው በጣም ተደስተው እነ ማርከስን ያስገርሟቸዋል። ጥንዶቹ ሙሉ ሳምንቱን አንድ ላይ የተዝናኑና የተለያዩ ነገሮችን እያደረጉ ያሳልፋሉ። በመጨረሻው ምሽት ጥንዶቹ በባህር ዳርቻ ላይ የተዝናኑ እንመለከታቸዋል። ማርከስም ሮንን ስላወቀው በጣም ደስተኛ እንደሆነ ይገልጽለታል። ቢራም እየጠጡ ስለነበር ሞቅ ብሏቸው ጠርሙስ ጭንቅላታቸው ላይ ያስቀምጠው አልመው መምታት ለመወዳደር ይወስናሉ። ሮንም በፊት ወታደር ስለነበር ማርከስ ጭንቅላት ላይ ተቀመጠውን ጠርሙስ አነጣጥሮ ይመታዋል። በተራውም ሮን ጭንቅላቱ ላይ ጠርሙስ አስቀምጦ ለማርከስ ሽጉጡን ይሰጠዋል። ማርከስም ጠርሙሱን ብቻ ሳይሆን ጭንቅላቱንም በጥቂቱ ጨረፍ ያደርጋል። ሮን እና ካይላ ግን ጉዳቱን ከቁም ነገር ሳይቆጥሩት መዝናናታቸውን ይቀጥላሉ። አንድ ላይ ሆነው ወክ እያደረጉ እያለ ማርከስ በቀድሞ ትዳሩ አለመሳካት ምክንያት የኤሚሊ አባት እንደማይወደው ሊነግራቸው ይጀምራል። ሮን እና ካይላም በዛው ምሽት መጋባት አለባችሁ ብለው ሻማን ተብሎ በሚጠራ ባህላዊ ሰርግ ስነ ስርዓት እንዲጋቡ ያደርጓቸዋል። ወደ ሆቴሉም ተመልሰው በክፍላቸው መዝናናትና መጨፈር ይቀጥላሉ። መጠጥም ከኮካይን ጋር ቀላቅለው ወስደው ከልክ በላይ ራሳቸውን መቆጣጠር ይሳናቸዋል። ማርከስም በሰመመን ካይላ በላዩ ላይ ተቀምጣ ግንኙነት ሲፈጽሙ ይመለከታል። በነጋታውም ሲነቁ በከባድ ራስ ምታት ተይዘው ስላለፈው ምሽት ማስታወስ ተስኗቸው ነበር። የበረራ ሰዓታቸውም ስለደረሰ እንደምንም እየተጎተቱ ወደ ኤርፖርት ያመራሉ። በሚያስገርም ሁኔታ ግን ኤርፖርት ሲደርሱ ሮን እና ካይላ ምንም አይነት የድባቴ ስሜት ሳይታይባቸው ፈታ ብለው ያገኟቸዋል። በወሰዱትም አደንዛዥ እጽ ምክንያት እንደዚህ እንደሆኑ ስላወቁ ይቀልዱባቸውና በጣም ይሰቁባቸዋል። ሊሰነባበቱም ሲሉ ሮን እና ካይላ ጓደኝነታቸው እንዲቀጥል ስለሚፈልጉ የስልክ ቁጥራቸውን ይጠይቋቸዋል። በዚህ ጊዜ ግን ማርከስ እና ኤሚሊ ልክ እንደተመካከረ ሰው በአንድ ድምጽ ስልካችን ስለተሰበረ አይሰራም ብለው ይመልሳሉ። ሮን እና ካይላ ግን ስላስጨነቋቸው ማርከስ የቢዝነስ ካርዱን ይሰጣቸዋል። ከዚያም ተሰነባብተው ይለያያሉ። የፊልሙ ትዕይንትም በቀጥታ 7 ወራትን አሻግሮ ይወስደናል። ማርከስ እና ኤሚሊ ለሰርጋቸው የተዘጋጁ ነው። ማርከስም በሚያስተዳድረው በራሱ ድርጅት ውስጥ አብረውት የሚሰሩ ሰራተኞች ገንዘብ አዋጣው የሰርግ ሱፍ በስጦታ ይሰጡታል። ማርከስ ባደረጉለት ነገር ሲደሰት ሰርጉ ሊጠራቸው እንደማይችል ይነግራቸዋል። ምክንያቱ ደግሞ የኤሚሊ ቤተሰቦች የሰርጉን ስነ ስርዓት ብዙ ሰው ሳይኖር ማድረግ ስለፈለጉ ነበር። ማርከስም የኤሚሊ ቤተሰቦች ወደ አዘጋጁት የግብዣ ፕሮግራም ከኤሚሊ ጋር ሆኖ ይሄዳል። በስፍራውም የኤሚሊ እና ሱዛን እና በዊልቸር የምትሄደው አያቷን ይተዋወቃል። ከኤሚሊም አባት ሃሮልድ ጋር ተገናኝተው ይነጋገራሉ። በንግግራቸው ውስጥ ግን አቶ ሃላርድ ማርከስን በነገሮች ሁሉ እያጣጣለ ነበር የሚያናገረው። ቀጥሎም በቤተሰባቸው ውስጥ ከፍተኛ ቦታ የሚሰጠው የጣት ቀለበት ባደራ መልክ ይሰጠዋል።
ማርከስም ከአቶ ሃላርድ ጋር ንግግራቸውን ሲጨርሱ ከወንድሟ ጌብ ጋር ይገናኛል። ከጌብም ጋር ከዚህ ፊት ተገናኝተው ማርከስ በቦክስ መጥቶት ስለነበር አይዋደዱ። ጌብም ለማርከስ ጓደኛውን እያስተዋወቀውና እየፎገሩት እያለ በድንገት አንድ መኪና የግቢውን አጥር ደርምሶ ይገባና ሮንና ካይላ ከመኪናው ይወርዳሉ። በማርከስና በኤሚሊ በጣም እየተናደዱ ያስመሰሉ እየጮሁ ሲመጡ ማርከስና ኤሚሊ በድንጋጤ ሳይጋብዟቸው የመጡ ሰዎች እንደሆኑ ለእንግዶቹ እያስረዱ ሮንና ካይላን ለማስቆም ይሞክራሉ። ካይላና ኤሚሊን በጣም ስቀው ያቅፏቸዋል። የኤሚሊም አባት አቶ ሃላርድ እሳት ለብሶ የማን ደፋር ነው አጥሬን ሰብሮ የገባው እያለ ይመጣል። ባልተጠበቀ ሁኔታ ግን የሮንን የውትድርና ማዕረግ በመመልከቱ በጣም በመገረም በጥሩ ሁኔታ ያስተናግዳቸው። ይህም ሳያንስ የቤቱን ልዩ ክፍል እንዲያርፉበት ይሰጣቸውና ይሄዳል። ማርከስና ኤሚሊን በጣም ግራ በመጋባት ለምን እንደመጡ ይጠይቋቸዋል። እነርሱም የደስታቸው ተካፋይ ለመሆን እንደሆነ ነግረዋቸው ካይላ ያደረገችውን ኮት በማውለቅ ነፍሰ ጡር እንደሆነች አሳይታት ወደ ክፍላቸው ይገባሉ። በዚህ ጊዜ ግን ማርከስ ግራ በመጋባት ውስጥ በመግባት የዛን ቀን ምሽት ምን እንደተፈጠረ ለማስታወስ መሞከር ይጀምራል። ቢሆንም ግን ምንም ነገር ማስታወስ ይሳነዋል። በቀጣዩም ቀናቶች የኤሚሊ ወንድም ጌብ ከጓደኛው ጋር በመሆን ጎልፍ ብር አስይዘው እንዲጫወቱ ማርከስን ይጠይቀዋል። ሮንም ማርከስ ጎልፍ ጎበዝ ስላልሆነ እርሱን ወክሎ ለመጫወት ብር አስይዞ ጨዋታውን ይጀምራል። ጨዋታውም ጌብና ጓደኛው በማሸነፍ ብሩን ይበሏቸዋል። ቀጥለውም በተደጋጋሚ ቢጫወቱም ያላቸውን ገንዘብ በጠቅላላ ይበሏቸዋል። በመጨረሻም ሮን ስለያዘው የኤሚሊን አባት ለማርከስ የሰጠውን ቀለበት አስይዞ ገንዘብ ተበድሮ ያስይዛል። ጌብና ጓደኛውም እስካሁን እነ ሮንን የበሏቸውን ገንዘብና መኪናቸውን ያስይዟል። ሮንም ጨዋታው ሲጀመር ፈጽሞ ሌላ ሰው ይሆንባቸዋል። ሳይጠበቅም ጨዋታውን አሸንፈው ገንዘቡንና መኪናውን ይበላቸዋል። በበሏቸውም ፌራሪ ሮን ቀለበቱን አስይዞ ገንዘብ ወደ ተበደረበት ሱቅ ይሄዳል። የሱቁ ባለቤትም ሱቁን ዘጋግቶ ሊወጣ ሲል ይደርሱበትና ገንዘቡን መልሰው ቀለበቱን ወስዶ ይመለሳል። ከሱቁም ብዙም ሳይርቁ ወክ እያደረጉ እያለ ማርከስ ቀለበቶቹን በእጁ ይዞ አንዲት አሞራ ኩሷን በማርከስ አቅጣጫ ስትጥር ሮም ማርከስን ከአሞራው ኩስ ለማዳን ብሎ ገፍተር ያደርጋል። በማርከስ እጆች ላይ የነበሩት የጣት ቀለበቶችም ወደ መሬት ወድቀው ተሽከርክረው በፍሳሽ ማስወገጃ ትቦ ውስጥ ገብተው ይጠፋሉ። በዚህ ጊዜ ማርከስ የንዴት ሳቅ ስቆ ለዚህ ሁሉ ተጠያቂ ሮን እንደሆነ እየነገረው አንገቱን ጥፍንግ አድርጎ ያንቀዋል። ሮንም ትንፋሽ እያጠረው ልጅ መውለድ የማትችለው ካይላ በእርሱ ገዛ እንደጸነሰች ይነግረዋል። በሐኪሞችም ተረጋግጦ ካይላ ከማርከስ የተነሳ ማርገዟን ይነግረዋል። ማርከስም የሰማው ነገር ድንጋጤ ይለቅበታል። ሲመሽም የቤተሰብ ትውውቅ ፓርቲ ተዘጋጅቶ ስለነበር ሁሉም ደስ የሚል ጊዜ እያሳለፈ ነበር። የማርከስም የኮንስትራክሽን ሰራተኞች በፓርቲው ላይ ታድመዋል። በድንገትም ሮንና ካይላ ወደ መድረክ በመውጣት ካይላ ያረገዘችው ከማርከስ የተነሳ መሆኑን መናገር ይጀምራሉ። በዚህ ጊዜ ማርከስ ቁጭ ብሎ በቤተሰቦቹና አማቾቹ ፊት ቅሌቱን መስማት ስለተሳነው ተቻክሎ ተነስቶ በራሱ አንደበት በሜክሲኮ ስላሳለፉት የመጨረሻ ምሽት ይናገራል። በዚያም በአደገኛ ምክንያት ራሳቸውን መቆጣጠር ተስኗቸው ከካይላ ጋር ግንኙነት መፈጸማቸውን ፍርጥርጥ አድርጎ ይናገራል። ካይላም ንግግሩን ሲጨርስ ማርከስ እንዳሰበው ሳይሆን በተቃራኒው የልጁ አባት ሮም መሆኑ፣ ነገር ግን ልጁ እንዲረገዝ ማርከስ ስላደረገው ደግሞ የልጃቸውን ስም ማርከስ ብሎ ለመጥራት እንደተስማሙ ያሳውቁታል። ሮንም የድምጽ ማጉያውን ጨብጦ ስለ ሁኔታው ያስረዳል። በዘር ፍሬው ላይ ካለው የጤና ጉድለት የተነሳ ለካይላ ልጅ መስጠት ሳይችል ለረጅም ጊዜ እንደኖረና ያንን ቀን ማርከስ ጀልባዋን ከአለት ጋር አጋይቷት ውሃ ውስጥ ተገልብጠው ሲገቡ የዘር ፍሬው በመመታቱ ምክንያት ልጅ ለማስወለድ እንደቻለ ይነግራቸዋል። ይህን ታዲያ አቶ ሃላርድ በከፍተኛ ቁጣ ወደ ማርከስ በመምጣት እንዴት ከካይላ ጋር ተወሰልታለ ብሎ ያፋጥጠዋል። ኤሚሊም ጣልቃ በመግባት በዚያን ቀን ምሽት እርስ በርሳቸው ሲጫወቱ ካይላ ማርከስ ላይ ወጣ ነበር እንጂ ምንም አይነት ግንኙነት አልፈጸሙም ብላ ትናገራለች። ቢሆንም ግን የአቶ ሃላርድ እንዴት መብረት ስላልቻለ የሰጠውን ቀለበት እንዲመልስለት ይጠይቀዋል። ማርከስም ምንም ደንገጥ ሳይል ቀለበቱ ጠፍቶብኛል ብሎ ሽማግሌውን የበለጠ ራስ ምታት ይለቅበታል። ጌብም እንደ እርጎ ዝንብ ጥልቅ ብሎ ማርከስን መቆጣትና በመናቅ መናገር ይጀምራል። ከዚህም በፊት እንዳደረገው በቡጢ መሬት ላይ ዘርረዋል። የጌብም ጓደኞች አቶ ሃላርድንም ጨምሮ ለጸብ ግብግብ ሲፈጥሩ የማርከስ የኮንስትራክሽን ሰራተኞች ወደ ጸቡ በመግባት አዳራሹን የጦርነት አውድማ ያደርጉታል። ማርከስም እየተፈጠሩ ባሉ ሁኔታዎች በመሰላቸቱ ትቷቸው አዳራሹን ለቆ ይወጣል። ኤሚልም ወዳለበት ሄዳ ስለተፈጠሩት ነገሮች ይነጋገሩና አለመግባባታቸውን ይፈታል። ወደ አዳራሹም ሲመለሱ ካይላ ለኤሚሊ አያት ምንጩ ያልታወቀ መድኃኒት ሲሰጣት ይመለከታል። ኤሚሊም ካይላ ላይ በጣም ትጮህባታለች። በዚህም ሳያበቃ ማርከስም ተጨምሮ የሮንና የካይላ ጓደኝነት ለእነርሱ ትርፉ ጉዳት ብቻ መሆኑን እንዲሁም አብረው ባሳለፉት ጊዜ ሁሉ የተመሳቃቀለ ነገር ብቻ እንደገጠማቸው በንዴት ይነግራቸዋል። ሮንና ካይላም በተባሉት ነገር በጣም አዝነው ከዚህ በኋላ ወደ ህይወታቸው እንደማይመለሱ ተናግረው ግቢውን ለቀው ይሄዳሉ።
በነጋታውም ማርከስ ወደ ሰርጉ ለመሄድ የተዘጋጀ ከወላጆቹ ጋር ሆኖ እያለ አቶ ሆሎድ ከኮንስትራክሽን ሰራተኞቹ ጋር ተቃቅፈው በስካር ጥንብዝ ብለው ይገባሉ። በሚያስገርም ሁኔታ ማርከስን አቅፎ ስለ ትዳር ይመክረውና ልጁን ኤሚሊን ደስተኛ ሆኖ እንደሰጠው ያሳውቀዋል። በሌላኛው ትዕይንት ኤሚሊ አያት የስጦታ ሳጥን ይዛ በዊልቸር ኤሚሊ ወዳለችበት ክፍል ትመጣለች። በድንገትም ከተቀመጠችበት ዊልቸር በመነሳት ኤሚሊን ታስደነግጣታለች። በእግሯም ለመራመድ የቻለችው ካይላ በሰጠቻት መድኃኒት ምክንያት እንደሆነ ነግራት በእጇ ላይ የነበረውን የስጦታ ሳጥን ሰጣታለች። ኤሚሊም ሳጥኑን ከመክፈቷ በፊት ደብዳቤ ስላገኘች ማንበብ ትጀምራለች። በደብዳቤውም ካይላ በመጀመሪያ በሰርጋቸው ቀን መገኘት ስላልቻሉ ይቅርታ በማለት ትጀምርና ማርከስና ኤሚሊ በጣም የሚወዷቸው የልብ ጓደኞቻቸው እንደሆኑ ይሰማቸው እንደነበር፣ በተለይ ሮም በጣም የሚወደው የልብ ጓደኛው ከሞተ በኋላ ማንንም ሰው በዚህ ልክ እንዳልቀረበ ጨምራ ትገልጻለች። ኤሚሊም የስጦታ ሳጥኑን ስትከፍት ማርከስ ሲፈልግ የነበረውን የጋብቻ ቀለበት ታገኛለች። ኤሚሊና ማርከስም በጣም የጥፋተኝነት ስሜት ተሰምቷቸው ሮንና ካይላን ለመፈለግ ወስነው ለሰርጋቸው በተዘጋጀው መኪና የሰርግ ልብሳቸውን እንደለበሱ ተነስተው ማፈላለጋቸውን ይጀምራሉ። ሮንና ካይላ ይኖሩበታል ተብሎ የሚገመትበትን ቦታ ሁሉ ፈልገው ያጣቸውና ተስፋ ይቆርጣሉ። በመጨረሻው ሙከራቸው በሄዱበት ሬስቶራንት በር ላይ የነሮንን መኪና ስላዩት በጣም ተደስተው ወደ ሬስቶራንቱ በፍጥነት ይገባሉ። በዚያም ሮንና ካይላን ያገኟቸዋል። ቢሆንም በጣም ተከፍተውና ደብሯቸው ነበር። ማርከስና ኤሚሊም ስላሳዘኗቸው ነገሮች በጠቅላላ አብዝተው ይቅርታ ይጠይቋቸዋል። ማርከስም የሮንን ግንባር ይስመውና ይቅርታቸውን እንዲቀበሉ ይማጸኗቸዋል። ሮንና ካይላም ይቅርታቸውን ተቀብለው ወደ ሰርጋቸው አብረዋቸው ለመሄድ ይስማማሉ። ከጥቂት ወራትም በኋላ ማርከስና ኤሚሊ ሮንና ካይላ ከነቤተሰቦቻቸው በሜክሲኮ ከዚህ ቀደም የቃል ኪዳን ስነ ስርዓት በፈጸሙበት ዋሻ አንድ ላይ ሆነው ሲዝናኑ እንመለከታቸዋለን። በመጨረሻም ሁለቱ ጥንዶች እንደከዚህ በፊቱ ከዳገቱ ጫፍ ወደ ውቅያኖሱ ሲዘሉ ተመልክተን ፊልሙ ይጠናቀቃል።